ማክሰኞ፣ ማግስት ሰኞ፣ ሰሉስ፣ ሰለሰ፣ ሶስት አደረገ፣ ሶስተኛ ቀን። ሞንጫሪ ምስክር ጥሩነህ፣ ተራኪዋ ኢፍራታ ገዛኸኝ ነኝ። አብራችሁን ቆዩ። ለኢየሱስ ማክሰኞ ስራ የበዛበት ቀን ነበር። ኢየሱስ ቀኑን ሙሉ በኢየሩሳሌም ከሃይማኖት መሪዎች ጋር ሲያሳልፍ፣ ምሳሌዎችን ሲያስተምርና ድውያንን ሲፈውስ ውሏል። የታላቁን ራት፣ ደጋግና ክፉ አገልጋዮችን፣ 10 ደናግልን፣ 2 ልጆችን፣ የወይኑ አትክልት ባለቤትን፣ የሰርግ ግብዣንና የ10 መክሊቶች ምሳሌዎችን አስተምሯል። ማቴዎስ ምዕራፍ 21 ቁጥር 23 እስከ 39፣ ሉቃስ ምዕራፍ 20 ከቁጥር 1 እስከ 21፣ ዮሐንስ ምዕራፍ 12 ቁጥር 20 እስከ 50። ኢየሱስም ታላቁን ወርቃማውን ትእዛዝ አውጇል። ጌታ አምላክህን በፍጹም ልብህ ውደድ፣ ባልንጀራህን እንደ ራስህ ውደድ። ማቴዎስ ምዕራፍ 22 ቁጥር 37። ለጻፎችና ለፈሪሳውያን ላይ ወዮታን ተናገረ። ወዮላችሁ ሲል የምትሰብኩትን አትኖሩትም፣ በሰዎች ትከሻ ላይ ከባድ ሸክሞችን ታሸክማላችሁ፣ ነገር ግን እነርሱን ለማንቀሳቀስ ጣት ለማንሳት ፈቃደኛ አይደሉም። እናንተ ግብዞች እባቦች፣ የእፉኝት ዘር፣ ከገሃነም ፍርድ እንዴት ታመልጣላችሁ? ማቴዎስ ምዕራፍ 23 13 እስከ 39። ነገር ግን በዚያን ጊዜ መበለቲቱ ቤቷን አፍርሳ ወደ ቤተ መቅደስ ያላትን ሁሉ ስታስገባ ኢየሱስ የመበለቲቱን ስጦታ ተመልክቶ ከሁሉ የበለጠ ስጦታ በመስጠቷ ተገረመባት። ኢየሱስ ቀና ብሎ ሲመለከት ባለጠጎች ስጦታቸውን በቤተ መቅደሱ ግምጃ ቤት ውስጥ ሲያስገቡ አየ። አንዲት ምስኪን መበለትም 2 በጣም ትንንሽ የመዳብ ሳንቲሞችን ስታስገባ አየ። እውነት እውነት እላችኋለሁ ይህች ምስኪን መበለት ከሌሎች ሁሉ ይልቅ አስቀመጠች። እነዚህ ሁሉ ሰዎች ከሀብታቸው ስጦታቸውን ሰጡ፣ እሷ ግን ከድህነቷ ወጥታ የምትኖርበትን ሁሉ አስቀመጠች። ሉቃስ ምዕራፍ 21 ከቁጥር 1 እስከ 4። የፈሪሳውያን ቁማር። ፈሪሳውያን ስለ ሮማውያን ቀረጥ በኢኮኖሚ ጉዳይ ሊያጠምዱት ሞከሩ። ኢየሱስ የቄሳር የሆነውን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ፣ ማርቆስ ምዕራፍ 12 ቁጥር 17፣ ሉቃስ ምዕራፍ 20 ቁጥር 20 እስከ 26 ብሏል። የአይሁድ መሪዎች በጥበቡ ስላስገረማቸው ዳግመኛ ሊያጠምዱት አልሞከሩም። መልካም ሳምንት።